እኛ ስንት ዘመን ስንነግራችሁ አናምንም አላችሁኝ አይደለ? እስቲ አሁን ኡስታዙ ይንገራችሁ። እስቲ ስሙት ኡስታዙን። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም? ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል አላመኑ? አምነዋል አይደለም? እኛ ነን እንጂ አልተገደሉም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም አልመጣም። እስልምና የለም ነብዩም አልተወለዱ ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስቲያንነታቸውን ይዘው የተቀመጡ አሉ። አሁን እኛም ስንለው የነበረው ይሄ ነው። ትንሽ እኛ ግን ክርስቶስ ተገሎ ብላ ሳይሆን የምንለው ክርስቶስ ሞቶልናል ነው የምንለው። እሷ ብቻ ነው የተሳሳተው። ከዛ ውጪ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም ማለት። እስልምና በኋላ መጣና ከአይሁድም ከእንትንም እስላም ማድረግ ጀመረ። እስልምና አስቀድሞ አልነበረም ማለት ኡስታዙ። እንግዲህ እኛ ካላመናችሁ ኡስታዙን ስሙ ትላችኋለሁ። ሼር አድርጉላችሁ ለሁሉም። እና ደግሞ አካውንቴ በጣም ተመቷልና ምን ማድረግ እንዳለባችሁ ታውቃላችሁ።